بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وسلم على نبينا وحبيبنا وشفيعنا محمد وعلى آله وصحبه أجمعين. إن شاء الله بمقدم تنش لنتواصبت فلكبت رسم دنو خطور الكلمة وأثرها، خصوصا في زمننا، أعني في زمن وسائل التواصل. يهم دنو የቃላት አደጋና እንዲሁም ቃላቶች እኛ ሳናስባቸው የምንናገራቸው እንደ ቀልድ የምንጽፋቸው ለሌሎች የምናስተላልፋቸው የሆኑ መልእክቶች እንደ ሸሪዓ በእኛ ላይ ትልቅ መዘዝ ይዘው ይመጣሉ። ይህንን በተመለከተ ይሆናል በተለይ እኛ ባለንበት ዘመን፣ ይህም ማህበራዊ ሚዲያ በበዛበት ጊዜ ማለት ነው። ለምን እስላም ለሁሉም ነገር መርሃ አለው። ያንን መሰረት በማድረግ በእያንዳንዳችን መመካከር ግድ ይሆናል ማለት ነው። ታዲያ ወደ ቁርአን በምንመለከትበት ሰዓት ቁርአን ውስጥ አያቱን تزلزل القلوب وتوقظ الغافلين፣ ቁርአን ውስጥ ብዙ የጌታችን የአላህ Subhanahu Wa Ta'ala አንቀጾች አሉ። መልእክታቸውን ላወቃቸው አካል ልቡን የሚያንቀጠቅጡ የሆኑ وتوقظ الغافلين፣ ዝንጉ የሆኑ ሰዎችን የሚያነቁ የሆኑ አንቀጾች አሉ። በእነዚህ አንቀጾች ውስጥ አላህ Subhanahu Wa Ta'ala يبين الله تعالى خطور الكلمة التي تكون سببا في إضلال الناس، ሰዎችን ለማጥመም ምክንያት የሚሆኑ ቃላቶችን በእኛ ላይ የሚያስከትሉትን አደጋ አላህ Subhanahu Wa Ta'ala እየገለጸልን ወንሕራፍ عن الحق፣ የሰው ልጆች ከሐቅ ለመዘንበላቸው ምክንያት የሚሆኑ ቃላቶችን አላህ እየገለጸልን ለኛ ያስተላለፋቸው የሆኑ መልእክቶች አሉ። وما يترتب عليها من تبعات عظيمة يوم القيامة، ከዚህ መልፎ የቂያም ቀን እነኚህን እኛ ሳናስባቸው የተናገርናቸው ቃላቶች ወይም ያስተላለፍናቸው መልእክቶች ወይም የጻፍናቸው ጽሑፎች ለሌሎች ያጋራናቸው በአጠቃላይ የቂያም ቀን ብዙ መዘዝን ያስከትላሉ። እነዚያም በተመለከተ አላህ Subhanahu Wa Ta'ala በብዙ አንቀጾች ለኛ አብራርቶልናል ማለት ነው። ከነኝም ውስጥ አላህ Subhanahu Wa Ta'ala ሱረቱ ነህል ውስጥ እንዲህም ይላል وإذا قيل لهم ماذا أنزل ربكم قالوا أساطير الأولين ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم ألا ساء ما يزرون። الله سبحانه وتعالى يمكى مشركوችን በተመለከተ የወቀሳቸው ምን አለ? وإذا قيل لهم ماذا أنزل ربكم، ጌታችሁ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አወረደ ተብለው በሚጠየቁ ሰዓት قالوا أساطير الأولين أكاذيب الأولين፣ ቀደምቶች የቀጠፏቸው የሆኑ ቅጥፈቶችን ያንን ሰብስቦ ነው የሚያወራው እንጂ ምንም አይነት ከጌታው የወረደለት መልእክት የለም በማለት ብዙሃንን እየመለሱ እስላምን እንዳይቀበሉ ምክንያት ሆኑ። ይህንን አስመልክቶ አላህ Subhanahu Wa Ta'ala ليحملوا أوزارهم كاملة፣ ይህንን ንግግር ይናገሩታል ለምን? የራሳቸውን ሸክም ወንጀልን كاملة يوم القيامة፣ የቂያም ቀን በተሟላ ሙሉ በሆነ መልኩ የራሳቸውን ወንጀል ይሸከሙ ዘንድ ነው አለ። ሱብሃንአላህ። ومن أوزار الذين يضلونهم بغير علم፣ ያለ እውቀት በጅህልና ደግሞ ያጠመሟቸው የሆኑ አካላትንም የነሱንም ምንን ሸክም ወንጀልን ይሸከሙ ዘንድ አለ። ሱብሃንአላህ። አንድን ሰው ወደ እስላም እንዳይገባ ምክንያት በመሆኑ አውቆም ይሁን ሳያውቅ ያ ሰውዬ እስልምናን ሳይቀበል በመቆየቱ ምክንያት ዱንያ ላይ የፈጸማቸው ጥፋቶች፣ ክህደቶች በአጠቃላይ ያ ወንጀል ተሰብስቦ ለዚህ ለክህደቱ ምክንያት ለሆነው ሰውዬ ይሰጠዋል ማለት ነው። አላህ Subhanahu Wa Ta'ala ምን አለ? አላ ሳአ ማ የዝሩን፣ አዋጅ ምንኛ ከፋ የሚሸከሙት የሆነ ጥፋት ወንጀል ብዛት ከራሳቸው አልፈው የሌሎችን ወንጀል መሸከማቸው
ምንኛ የከፋ ነው በማለት አላህ Subhanahu Wa Ta'ala ይናገራል። እነኚህ ሰዎች فهؤلاء لم يكتفوا بالضلال في أنفسهم ራሳቸው ብቻ በመጥመም አልተገደቡም ሐቅን በመተዋቸው ማለት ነው። بل تجاوز ضلالهم إلى إضلال غيرهم ጥመታቸው ሌሎችን ወደ ማጥመም ሌሎችን ከሐቅ ወደ ማሳት ተሻግሯል ማለት ነው። ሱብሃንአላህ فحملوا أوزارهم ራሳቸው ከሐቅ በመጥመማቸው ምክንያት የራሳቸውን ወንጀል ተሸከሙ። وأوزار من تبعهم እነሱን ተከትሎ በዚህ ጥፋት ላይ የተራመደንም አካል ወንጀል ተሸከሙ። وكانت كلمة قالوها ያቺ የተናገሯት የሆነችዋ ንግግር ሆነች سببا في ضلال قلوب كثيرة የብዙሃንን ልቦና ለማጥመም ምክንያት ሆነች። ሱብሃንአላህ ቆም ብለን እናስብ። ዛሬ ላይ እኔስ ስንቱ ሐቅን እንዳይቀበል ወይም ስንቱን ለጥፋት እኔ በተናገርኩት ወይም በጻፍኩት ወይም ባጋራሁት ሰው ተሳስቶ ይሆናል፣ ጥፋት ሰርቶ ይሆናል። እኔ ስጠየቅበት ይሁን የሚለውን ራሳችንን ልንፈትሽ ይገባናል ማለት ነው። በሌላም ቦታ አላህ Subhanahu Wa Ta'ala እንዲህ ይላል وقال الذين كفروا للذين آمنوا اتبعوا سبيلنا ولنحمل خطاياكم وما هم بحاملين من خطاياهم من شيء إنهم لكاذبون النزيا كهديان للذين آمنوا للنزيا لأمنوتم عندهم قالوا اتبعوا سبيلنا ينيان يكهدت من قدن تكتلوا قالوا ولنحمل خطاياكم ጥፋታችሁን ወይም ደግሞ የናንተን ኃጢያታችሁን ወንጀላችሁን ደግሞ እኛ እንሸከማለን አሉ። وما هم بحاملين من خطاياهم من شيء إنهم لكاذبون ነገር ግን እነሱ ከነኚህ ተጣርተዋቸው ወደ ክህደት ቢገቡላቸው ከአማኞች ማለት ነው ወንጀላቸውን ሊሸከሙላቸው አልነበርም። إنهم لكاذبون እነሱ ውሸታሞች ናቸው ይለናል አላህ Subhanahu Wa Ta'ala። ምንድነው ሰዎች ወደ ክህደት ሲጣሩ إما بلسان المقال أو بلسان الحال በቀጥታ ወደ ክህደት ነው አላህ Subhanahu Wa Ta'ala ዘንድ ተጠያቂ የምትሆኑም ከሆነ እኛ እንጠየቅላቸዋለን ሊሉ ነው ማለት ነው። ወይም በተግባራቸው ልክ ለነሱ ተጠያቂ መስለው ሰዎችን ሊጣሯቸው ነው ማለት ነው። ነገር ግን አላህ Subhanahu Wa Ta'ala ምን አለ? وما هم بحاملين من خطاياهم من شيء إنهم لكاذبون እነሱ ከነሱ ጥፋት ከነሱ ወንጀል ምንንም የሚሸከሙ አይደለም፣ እነሱ ሸታሞች ናቸው። እንደ ወላጅ ያለ እንደ ልጆች ያሉ የትዳር አጋርን ይመስል ያ ሁሉ ዛሬ ላይ የሆነ ነገር ቢደርስ አንዳቸውን ለአንዳቸው መስዋዕት ሊያደርጉ ይችላሉ። አማ ኺራ ላይ ሱብሃንአላህ በተለያየ ቦታ አላህ Subhanahu Wa Ta'ala ነግሮናል የዛን ቀን አስከፊነት። ያለት لكل امرئ منهم يومئذ شأن يغنيه ለእያንዳንዱ አካል የራሱ የሆነ ሐጃ ያለበት የራሱ የሆነ ጉዳይ ያለበት ቀን ነው ማለት ነው። ነፍሴ ነፍሴ የሚልበት ነው። በተለያየ ቦታ አስከታዮች በተከታዮቻቸው ይረገማሉ። ربنا آتهم ضعفين من العذاب ولعنهم لعنا كبيرا እያሉ ዱዓ ያደርጋሉ። የኛን ቅጣት እጥፍ አድርገህ እጥፍ ድርብ አድርገህ ቅጣቸው እያሉ ማለት ነው። ሱብሃንአላህ የመጀመሪያዎቹ በመጨረሻዎቹ የሚረገሙበት ያ ነው ያ ቀን ማለት። ማንም ቢሆን ዛሬ ላይ ለስተት ለጥፋት ሰዎችን ሊያነሳሳ ሊዳርግ ይችላል። ነገ ቀን ግን አይ እኔ ልቀጣለት የሚል የለም። ሆኖም ግን ቢሸሹም ወደ ጥፋት ሰዎችን የተጣሩ ሰዎች ከዚህ ነገር ማምለጥ ይችላሉ ወይ ከተባለ አንቀጹ መጨረሻ ላይ አላህ Subhanahu Wa Ta'ala ገለጸው። ምን አለ? ولا يحملن أثقالهم
وأثقالا مع أثقالهم وليسألن يوم القيامة عما كانوا يفترون አይቀሬ ነው ብሎ አላህ Subhanahu Wa Ta'ala ጽኑ ሰጥቶ ተናገረ ምን ያደርጋሉ ሸከማቸውን ወንጀላቸውን የራሳቸውን ወንጀል የሰሩትን የቀጠፉትን ይሸከማሉ ከዚህ መልፎ وأثقالا مع أثقالهم ከነሱ ጥፋት ከነሱ ሸክም ወንጀል ጋር የሌሎችንም ወንጀልን ይሸከማሉ وليسألن يوم القيامة የቂያም ዕለት ይጠየቃሉ عما كانوا يفترون ይቀጥፉት ይዋሹት በነበረው ነገር በእያንዳንዱ ነገር ምን ይሆናሉ ይጠየቃሉ ሱብሃንአላህ ስለዚህ فالداعي إلى الباطل لا يحمل إثم نفسه فقط ማወቅ ያለብን ነገር አንድ ሰው አንድን አካል ወይም ሌሎችን ወደ ጥፋት ሲጣራ በራሱ ብቻ አይደለም ወንጀልነቱ ጥፋትነቱ የሚቆመው ወደ ሌሎችም ምን ይሆናል ይዛመዳል ይሻገራል بل يحمل معه أثقال من سار في طريقه وأتبع دعوته በሱ መንገድ የተጓዘን የሱን ጥሪን የተከተለን በአጠቃላይ የሱን ወንጀል ምን ያደርጋል ይከተላል ማለት ነው ለዚህም ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን የቁርአን መልእክት የሚገልጽን ሐዲሳቸው ምን ይላሉ በጣም ብዙ ሐዲሶች አሉ ከነዚያ ውስጥ من دعا إلى ضلالة አሉ كان عليه من الإثم مثل آثام من تبعه لا ينقص ذلك من آثامهم شيئا ሰዎችን ወደ ጥመት የተጣራ የሆነ ካል كان عليه من الإثم በዚህ ሰውዬ ከወንጀል ይሆንበታል ይጻፍበታል مثل آثام من تبعه سبحان الله ከወንጀሉ ይጻፍበታል እንዲሁም የሱን መንገድ የሱን ጥሪ ተከትለው ይህንን ጥፋት የሰሩ ሰዎችም እነሱ ላይ የተጻፈውንም አምሳያ ይጻፍበታል لا ينقص ذلك من آثامهم شيئا በሱ ላይ ሲጻፍበት ግን የነሱ ወንጀል መጀመሪያ የሱ አለ እንደገና እሱን ተከትለው የሰሩ ሰዎች አሉ የነዚያ ሰዎች ጥፋት ወንጀል ምንም ሳይቀነስ በእነሱ ልክ የተጻፈውን በሱም ላይ ይጻፋል አላሁ المستعان ስለዚህ ወደ ሐቅም ቢሆን ወደ ጥሩም ነገር ባንጻሩ ስንጣራ ልክ እንደዚያው ነው ለአንድ ሰው በመልካም ነገር እኛ ምክንያት ከሆን እኛን ተከትለው የሰሩ ሰዎች ምንዳቸው በእኛው ላይ ሳይቀነስ በእነሱም ላይ ሳይቀነስ መጀመሪያኛ የተጣራንበት የሰራንበት አለ ከዚህ ተጨማሪ እኛን ተከትለው አይተው የሰሩ ሰዎችንም የነሱንም አጅር እናገኛለን هكذا ጥፋትም ከሆነ እንደዚያ ነው አላህ ይጠብቀንና ስለሆነም ማንኛውንም እለት ተለት ምን ተገብራቸው የሆኑ ተግባራት በዚህ ዓለም እስካለን ድረስ በተቻለን ያህል በሸሪዓዊ ሚዛን ወይም ደግሞ በቁርአንና በሐዲስ ሚዛን ልናደርጋቸው ይገባል ዛሬ ላይ ባለንበት ተጨባጭ በዚህ በተለይ በማህበራዊ ሚዲያ ለሌሎች የምናስተላልፋቸው መልእክቶች የምናጋራቸው በአጠቃላይ በተቻለ ያክል ጥንቃቄ ልናደርግባቸው ይገባል አንዳንዴ እኛ የምንናገራቸው ንግግሮች እንግዲህ የራሱ የሆነ ሐዱን ወይም ግቡን ጠብቆ ላይገኝ ይችላል ማለት ነው ይልቁንስ ከኛ አልፎ ወደ ሌሎች ተሻግሮ ብዙሃንን ሊያጣም ይችላል መልካም ስራም ከሆነ ደግሞ ለብዙሃን ለሂዳያ ሰበብ ሊሆን ይችላል በተቻለን ያክል ቁጥብ ልንሆን ይገባናል وفي زمن وسائل التواصل أصبحت الكلمة أسرع انتشارا وأبلغ أثرا አሁን ባለንበት ይህ ማህበራዊ ሚዲያ ባለበት ጊዜ ማንኛውም የምናስተላልፈው የምንናገራቸው ቃላቶች በአጠቃላይ ከበፊት ከነበረው ጊዜ ግልጽ ነው ይበልጥ የሚስፋፋና እንዲሁም ደግሞ ተጽዕኖም በዛው ልክ ሆኗል ማለት ነው ምናልባትም አንድ ንግግር በሰከንዶች ውስጥ ለብዙ ሚሊዮኖች ልትዳረስ ትችላለች ማለት ነው ያችም
وقد تكون سببا في ضلال ويبتمت مكنيات ወይም ደግሞ ሰዎችን ወደ ሐቅ ለመምራት ምክንያት ልትሆን ትችላለች ወይም ፍትናን በመቀስቀስ ላይ ወይም ፍትናን በማርገብ ላይ ወይም ሰዎች በሐቅ ላይ እንዲጸኑ ምክንያት ልትሆን ትችላለች ወይም ከሐቅ እንዲያፈገፍጉ ማለት ነው ወይም የሆነ የፍትና በርን ልትከፍት ትችላለች ለምን فإن الكلمة سهم ቃላቶች እንደምንድናቸው እንደ ጦር ናቸው አንዴ ካንደበታችን ከወጡ አይመለሱም ማለት ነው وقد يبقى اثرها في الناس سنين طويله ያ ፋናው ደግሞ ወይም ውጤቱ ለረጅም አመታት ውጤቱ ሊቆይ ይችላል ማለት ነው በሰዎች መካከል ስለዚህ በተቻለን ያክል ጥንቃቄ ልናደርግ ይገባናል وحين يقف العبد يوم القيامة بين يدي ربه لتسلم صحيفته باريو الله سبحانه وتعالى زند الله سبحانه وتعالى فيت يقام كان بميقوم بتجزي لمن እያንዳንዱ ባሪያ መጽሐፉ ይሰጠዋል የሰራው ሥራ መዝገቡ ይሰጠዋል ያንን ሊቀበል ሲሄድ قد لا يفزع كثيرا مما فعل بيده ምናልባት ዱንያ ላይ በሰራቸው በሆኑ ነገራቶች ያ የሚደናገጠው ወይም ደግሞ ያ ቁጭት በዛው ልክ ሊሆን ይችላል ለምን لانه يعرف ويتذكر አዎ ይሄንን ሰርቻለሁ እያለ ቀኑን ያስታውሰዋል የሰራው ሥራ ነው እሱ ላይ ቁጭት ብቻ ነው ያ ሐስረታ ነው የሚለው ነገር ግን ولكن المفاجأة العظيمة ከባዱ ድንጋጤ ሰው ልጆች የሚወድቁበት ምንድነው ቢባል ان يرى في كتابه ذنوبا لم يفعلها بنفسه سبحان الله ሰውየው በራሱ ያልሰራው የሆነ ወንጀልን መጽሐፉ ላይ ሲያይ ነው እኔ ባልሰራው ሥራ እኔ መጽሐፍ ላይ የብዙ ወንጀል የብዙ ጥፋት መዝገብ ተጽፎ አገኘዋለሁ ሱብሃንአላህ ይህ ከባድ የሆነ ድንጋጤን የሚጭር የሆነ ነገር ነው ولكنها كتبت عليه لانه كان سببها ምስጥሩ ምንድነው የተጻፈችበት እነዚያ ሰዎች እንዲጠሙ ይቺ ቃል ምክንያት ሆናለችና ወይም የዚህ ሰውዬ ጥሪ ወይም የዚህ ሰውዬ ተግባር هكذا ለመልካም ስራም ካዋልነው ለሌሎች አርአያ ከሆን ወይም ለሌሎች ሰበብ ከሆንም هكذا እኛ የማናቀው የሆነ በጣም ሰርተናቸው ከምንጠብቃቸው ምንዳዎች የበለጠ ሊያስደስቱን የሚችሉት እንዲህ ያሉ ተግባራት ነው ማለት ነው ዛሬ ላይ በጥሩ መጠቀም እየቻን በመጥፎ መጠቀም የለብንም በተቻለ ያክል ለመልካም ነገር ልንጠቀም ይገባናል ማለት ነው በዚህ በማህበራዊ ሚዲያ قد ينشر الانسان خبرا مفترا በጣም ከምታዩ ከምስተዋሉ ነገራቶች ምንድነው አንዳንድ ሰዎች በጣም የተቀጠፈ ቅጥፈትን ይለቃሉ ያንንም ደግሞ ያራግባሉ او يتحدث عن احد بسوء دون تثبت ወይም ስለ አንድ አካል ቅጥፈትን ወይም ስለዚህ አካል ክፋት መጥፎ ነገርን ይናገራል ያንን ነገር ሲያረጋግጥ በዛ ላይ ደግሞ አጋር እንሆናለን ማለት ነው እንዲህ ያሉ ቃላቶች በሰዎች መካከል ይራገባሉ ነገር ግን ይሄንን ሁሉ ምን ያደረገ ያጋራ የተሳተፈ በአጠቃላይ ወንጀሉን ይሸከማል ማለት ነው ሱብሃንአላህ ምናልባትም ከዚህ መልፎ وقد يروج اغنياء እንደዚህ ሙዚቃዎችን حرام የሆኑ ነገራቶችን ሊያራግብ ይችላል ወይም የሐራም መድረኮችን የመሳሰሉትን ወይም የተለያዩ ጥፋትን ያካተቱ የሆኑ ተግባራትን ሊያራግብ ይችላል فيكون عليه وزر كل من سمع او شاهد በዚህም የተነሳ ይህንን ያዳመጠ በአጠቃላይ ወይም ደግሞ ያየ በአጠቃላይ
የሱ ወንጀል ወይም በዚህኛው ተጽዕኖ የወደቀ በአጠቃላይ የዛ ሁሉ አካል ወንጀል ከራስ ወንጀል ጋር የሚጻፍበት ይሆናል። ولهذا ينبغي للمؤمن للعاقل استوى لهون لأمان أن يحاسب نفسه راسل للتساسب الجبال قبل أن يتكلم كما ناقر بفيت أو ينشر ويم عند النقر كما زقبوا كما لكاكو بفيت تنكاك إلي أدرق الجبال ويم لسوج كما قاراتو بفيت مالتنا لمن بيبال لأن كل أثر يتركه في حياة الآخرين مكتوب عليه بليلوج هيوت لاي فانا أدرقو يميتغو يهونا نقر باتقالي السولا يميسأف بس لهونا الله سبحانه وتعالى لكن دالو من إلى سورة ياسين است الله سبحانه وتعالى إنا نحن نحيي الموتى ونكتب ما قدموا آثارهم وكل شيء حصيناه في إمام مبين إنا نحن إنيانا إلى الله سبحانه وتعالى نحيي الموتى متانا كموتوا بهالا حيا من نادر من كسكس ونكتب ما قدموا آثارهم ያሳለፉት የተገበሩት የሆነውን ነገርና የዚህ ነገር ፋናውንም ምን እናደርጋለን እንጽፋለን ይላል አላህ Subhanahu Wa Ta'ala መላእክቶች አሉ እያንዳንዱ የሰራነውን ስራ የሚጽፉልን አላህ የመደባቸው وكل شيء حصيناه في إمام مبين ይላል ሁሉንም ነገር አላህ Subhanahu Wa Ta'ala ጽፈነዋል ኢህሳእ ማለት እያንዳንዱን ነገር ረቂቅ በሆነ መልኩ እየተቆጠረ ወይም እየተዘረዘረ መጨረሻውን ድረስ መድረስ ማለት ነው ሱብሃንአላህ እያንዳንዱን ነገር አርቀቀን ጽፈነዋል አስቀምጠነዋል በምን በለህው المحفوظ ولهذا فالله يكتب ما قدمه الإنسان من عمل الله سبحانه وتعالى የሰው ልጅ የሰራውን ስራ መልካምም ይሁን መጥፎን አላህ ምን ያደርግበታል ይጽፍበታል يعني በመላእክቶችም እንዲጻፍ አድርጎታል ويكتب ايضا آثاره التي تبقى بعدها ከዚህ ስራ በኋላ መልካም ስራም ከሆነ የዚህ ስራ ውጤት አለ መጥፎም ስራ ከሆነ የስራው ውጤት ምን ይደረጋል ማለት ነው ይጻፋል خيرا كانت او شرا መልካም ስራም ትሁን መጥፎም ስራ ይሁን ስራውም ራሱ ይጻፍበታል በሰው ልጅ የዚህም የስራው ውጤት ይጻፋል ማለት ነው ሱብሃንአላህ وقد حذر الله تعالى من التهاون بالكلمة አንዳንዴ በንግግራችን በየትኛውም በህይወታችን መስክ ብንሆን መዘናጋት እንዳሌለብን አላህ አስጠንቅቋል እንዲህም ይላል ما يلفظ من قول إلا لديه رقيب عتيد የሰው ልጅ ما يلفظ من قول ከንግግር አንዲትንም ቃል አይተፋም አይናገርም إلا لديه رقيب عتيد እሱ ዘንድ ቅርብና ተቆጣጣሪ የሆኑ ለዚህ ተግባር ብቻ ዝግጁ የሆኑ መላእክት ቢኖሩ እንጂ ይላል አላህ Subhanahu Wa Ta'ala የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ ان العبد لا يتكلم بالكلمه ባሪያው ባንዲት ቃል ይናገራል ያችም ቃል من سخط الله لا يلقي لها بالا አላህን ከሚያስቆጡ ከሆኑ ቃላት ይናገራል ነገር ግን ለዚህ ንግግር ምንም ቦታ አይሰጣትም በንግግሩ يهوي بها في جهنم በጀሃነም እሳትም ይወረወርባታል አሉ ማለት ነው በሌላም ሐዲሳቸው من حديث أبي عبد الرحمن بلال ابن الحارث رضي الله عنه يا الله ملكتنيا صلى الله عليه وسلم እንዲህ ማሉ إن الرجل لا يتكلم بالكلمة من رضوان الله تعالى ባሪያው አንዲትን ቃል ይናገራል ያችም ቃል የአላህን Subhanahu Wa Ta'ala ውዲታን ልታስገኝ የምትችልን ይናገራል وما كان يظن أن تبلغ ما بلغت ዱንያ ላይ ሲናገራት ይችን ቃል ሲያስተላልፋት ግን ዛሬ ላይ አኺራ ላይ ሆኖ የዛችን ውጤት ያየበትን የደረሰችበትን ደረጃ ትደርሳለች ብሎ ያላሰባት ንግግርን ይናገራል يكتب الله له بها رضوانه إلى يوم يلقاه በዚህም የተነሳ አላህ Subhanahu Wa Ta'ala የሱን ውዲታ ለዚህ ለባሪያው ይጽፍለታል እሱን እስከሚገናኘው ድረስ ሞቶ እስከሚገናኘው ድረስ
በአንጻሩ ደግሞ ወኢነ ረጁለ ለየተከለሙ ቢልከሊመቲ ሚን ሰኸጢላህ ሱብሓነላህ አላህን ሊያስቆጣ ሊያስከፋ የሚችል ንግግር ባሪያው ይናገራል። ማ ካነ የظن አን ተብሉገ ማ በለገት ይችን ቃል ሲናገራት ግን አሁን ያለችበትን ደረጃ አሁን አላህ ሱብሓነሁ ወተዓላ ዘንድ ያስከተለችበትን የቁጣን ደረጃ ታስከትልብኛለች ብሎ ሳያስብ ይናገራል። የክቱቡ ላሁ ለሁ ቢሃ ሰኸጠህ ኢላ የውም የልቃህ በዚህም የተነሳ አላህ ሱብሓነሁ ወተዓላ ቁጣውን ይጽፍበታል እሱን እስከሚገናኘው ድረስ አሉ ማለት ነው። ሱብሓነላህ በጣም የቁርአንና የሐዲስ መልእክቶች በዚህ ዙሪያ ላይ ያሉ በጣም ብዙ ናቸው። በተቻለን ያክል የምንናገራቸው ንግግሮች የምንተገብራቸው ተግባራት ከራሳችን አልፈው ሌሎች ጋር ተዛምደው ሌሎችን ከማጥመም የነሱንም ወንጀል ከመሸከም ጥንቃቄ ልናደርግ ይገባናል። በአንጻሩ ደግሞ መልካሙን ሰርተን ከሆነ ለራሳችንም መልካም ጥሩ የሆነ ነገር ተጽፎልን የሌሎችንም መልካም ስራ ከነሱም ሳይቀነስ ያንን ምንዳ ልናገኝ ይገባናል ማለት ነው። የቂያም ዕለት መስካሪዎቹ ብዙ ናቸው። በእኛ ላይ ምስክር የሚሆኑብን በመላእክቶች እጅ ያለው መጽሐፍ ብቻ አይደለም። ሱብሃንአላህ እያንዳንዱ ሰውነታችን ይመሰክራል። ከዚህም አልፎ ዛሬ ላይ የምንጽፍባቸው ጣቶቻችንም ይመሰክራሉ፣ እጆቻችንም። ምላስ ዛሬ ላይ እኛን በብዙ አደጋ ጠላን ሊሆን ይችላል። ነገር ግን እሷ ትለጎምና ሌላው ሰውነታችንም ይመሰክር ይሆናል። ولهذا قال الله تبارك وتعالى في سورة ياسين من إلال اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون ذلك إلى الله سبحانه وتعالى نختم على أفواههم عفوتشاتشو لاي እናሸጋለን እንለጉማለን وتكلمنا أيديهم እጆቻቸው ያናገሩናል وتشهد أرجلهم እግሮቻቸውም ይመሰክራሉ بما كانوا يكسبون ይሰሩት በነበረው ስራ ይላል ማለት ነው። ሱብሃንአላህ መላው ሰውነታችን ይናገራል። ሱብሃንአላህ በሌላም ቦታ አላህ ሱብሃነሁ ወተዓላ ምን ይላል? حتى إذا ما جاءوها شهد عليهم سمعهم وأبصارهم وجلودهم بما كانوا يعملون ሱብሃንአላህ ወደ ጀሃነምም ወደ እሳትም በተመጡ ጊዜ شهد عليهم سمعهم وأبصارهم በእነኚህ ካህዲያን ላይ መስሚያቸው አይኖቻቸውም እንዲሁም ደግሞ መላው ሰውነታቸው ቆዳቸውን በእነሱ ላይ ይመሰክራል። ይሰሩት በነበረው መጥፎ ስራም ይመሰክርባቸዋል። ያኔም ለሰውነታቸው ካህዲያን ይላሉ وقالوا لجلودهم لما شهدتم علينا ለምንድነው በእኛ ላይ መሰከራችሁብን ይላሉ። قالوا انطقنا الله الذي انطق كل شيء ሁሉን ነገር ማናገር የቻለው ጌታ አላህ Subhanahu Wa Ta'ala እንድንመሰክር አድርጎናል። وهو خلقكم أول مرة وإليه ترجعون እሱ ነው እንግዲህ አላህ Subhanahu Wa Ta'ala መጀመሪያ የፈጠራችሁ ወደሱም የምትመለሱት ያለት መስካሪዎች የበዙበት የሆነ ቀን ነው ማለት ነው። فلذلك ስለሆነም በእያንዳንዱ ተግባራችን ድርጊታችን ላይ አላህ ይወፍቀንና ለሁላችንም ለጥንቃቄ ይረዱን ዘንድ እነኚህ የቁርአን አንቀጾችን ወይም ሐዲሳዊ መልእክቶችን እያስታወስን ብንራመድ ለህይወታችን በጣም የሚጠቅመን ይሆናል። ለምን በዚህን ጊዜ በአጠቃላይ ሁሉም ማለት ይቻላል ፈር የለቀቀበት ጥፋት ወሰኑን ያለፈበት የሆነ ጊዜ ነውና ጥንቃቄ ልናደርግ ይገባናል። ለምን በመልካም ነገር መተዋወስ የምርጫ ጉዳይ ሳይሆን ግዴታችን ነው። ወልተኩም ሚንኩም ኡመቱን يدعون إلى الخير ويأمرون بالمعروف وينهون عن المنكر ብሏል። በመካከላችሁ በመልካም የሚያዙ እንዲሁም በመጥፎ የሚከለከሉ የሆኑ ህዝቦች ይኑሩ በማለት አላህ አዞናልና ሁላችንም አላህ ተጠቃሚ ያደርገን። ይህ ጊዜ እንግዲህ ለዚች ለቅርብቱ ዓለም ደስታችን ብለን ወይም ጊዜያዊ ለሆኑ ደስታዎች ብለን አኺራችንን ልናጣ አይገባንም። በአንጻሩ አውቀን ከሰራንበት ደግሞ ወላሂ ሐቂቀተን ትንሽ መልካም ስራን ሰርተን ለአኺራችን
ብዙ መልካም ነገር መሸመት እንችላለን ማለት ነው። ስለዚህ እኔንም በተናገርኩት እናንተም እንደዚሁ በሰማችሁት ሁላችንም አላህ ተጠቃሚ ያድርገን። ወቢላሂ ተውፊቅ ወሰላሙ ዐለይኩም